የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አምልጠው? አይ ሞቻለሁ። ሞተው ስሞት ጥለው ሄዱ። ልጄም ነበረ ታላቅ ልጄ፣ እሱንም ማጅራቱን በሰደፉ ስለመታው ሞቷል። እሱንም ሞተ ብለው በእንትኑ በስለቱ ግን አልነኩትም። ያው በመጥረቢያው ዛቢያ ብቻ ነው የመታው እና በሰደፉ ነው የመታው። እሱም ዳነ፣ እኔም ዳንኩ። ይኸው ነፍሴ አለ ለአሁኑ። ደምህን ጠጥተውታል የሚባል ነገር አለ። በምን ሁኔታ ነው የጠጡት ደምህን? መጨረሻ ላይ ቆንጭራውን እዚች ቁስሏ ላይ ሰፋ አለችው ቦታ አስገብተው በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚች እጁ ላይ ሞልቶ መጨረሻ ላይ ሲወጣ እንዲች ጠጥቷት ነው። አይፎን ይላል አባቢ አማን ነው ሰላም ነው። ወደ ፍራንኮ የሚወስደው መንገድ ማለት ነው። ፍራንኮን ታውቃለህ? ፍራንኮ ለመሄድ ፈልጌ ነው። በዚህ እንደዚህ ነው ወይስ በዚህ እንደዚህ ነው? አይ አፈልጌ ነው። ከቻልክ በዚህ ጋር አይ በዚህ ጋር አይቀርበኝ የምትል ከሆነ ደግሞ በዚህ ጋር ቤት ይችላል ወይ ደግሞ በፈለክ በዚህ ጋር አይ በዚህ ጋር ይርቀኛል የምትል ከሆነ ደግሞ ወይ እንዴ እንዳለ እንዴ ኮንቴንት ገባ ኮንቴንት ቴንክ ዩ እንዴ ኮንቴንት ገባለ በዚህ ጋር አባ ሄሎ ሰማ አንዴ መነጽር ያዝ ውስጥ እስቲ ልበሰው ተበሰው እስቲ 1500 ብር ምንም አይቀንስም ትላለህ እንዴ? በአዲሱ ሲስተም ነው ገብቶሻል። የተደረገ ነገር አይመለስም። አለማድረግ ነበር አደረግሽው። 1500 ምንም አይቀንስም። መፍትሄ እኮ አደረግሽው አይደለ? አይቀንስም። በሲስተሙ ክርክር አያስፈልግም። ገብቶሻል። ቶሎ ሂሳቡን አንጫ አፍጥኝው። አረን ያንቺ 500 አባ የለኝም። ስንት ነው ያልሽው? 800 ነው ያለው። አምጪ እስቲ ቻው። ኖ እማ ሰላም ነው? ሰላም አሎ ማለት ነው። ከዛ ጋር በጣም ያፈጠጥሽብኝ ነበረ። በጣም መጥፎ አስተያየት ያይሽኝ ነበረ። ያው ብዙ ሰዎችን ስለምረዳ ይሉም እንደወደድሽኝ ተረድቼሻለሁ። አያሳስብሽ። እኔ አባ አይ በጣም ያፈጠጥሽብኝ ነበር። አስተያየትሽ ይለያል። ገብቶሻል? ዝም በይ እንጂ በፍቅር አይን እያየሽኝ ነበረ። ወደሽኛል አለቀ። ስለዚህ አይደለም ዝም በይ እንጂ መናገር ፈርተሽ ነው። እኔ ተረድቼሻለሁ። አንቺ ስልክ ነው ስልኬን አምጪ እስቲ ቁጥሬን እጽፍልሻለሁ 09 የኔ ቁጥር ነው። ደውይልኝ፣ አወራሻለሁ። ችግር የለውም። እኔ ብዙ ጊዜ ዝም በይ እንጂ ሰዎች እንረዳለሁ። እኔ ስም ምንድነው ተረጂው ነው የሚባለው ማለት ነው። አንደሽን ተረጂ ያያጅ ሰጋቸው አታ ደውይልኝ መቃኝ ይጂ አንቺ ማነው ስምሽ? ስመኝ ገብሩ እና እንትኗን ረስታ ስመኝ ገብሩ ይሄው መጣልኝ። ይሄው እሱ ነው የዝምታ ያባራሪ፣ እሱ ነው የህኩቶቼ እረኛ፣ የሰላሞቼ እመቤት ወንድ ነው ካራክተሩ። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። እኔም አልነገርኩት ሚስጥሩን አላውቅም። እየመጣ ብቻ ይጫወተኛል። ወደዚህ እንቅስቃሴው ለምንድን ነው? ለዘፈን ምክንያት ነው። መጣች ያልኩኝ ልቤ ሲመታ። ሄሎ ጤና ይስጥልኝ። ከአጭበራሪ ባንክ ነው የምንደውልልዎት። አጭበራሪ ባንክ። እሺ ምን ነበር? እንኳን ደስ አሎት፣ የ20 ሚሊዮን ብር ተሸላሚ ሆነዋል። ሄጄ አትየኝም። 20 ሚሊዮን የሚባል ብር አለ እንዴ? እየቀለዱ ነው? ቀልዱንማ የጀመርሽው አንቺ ነሽ። ኦኬ አይፈልጉም? ለምን አልፈልግም? ላኩልኛ። ታዲያ ምን ችግር አለ? እሺ እንልክልዎታለን፣ ችግር የለውም። መጀመሪያ ግን እሺ ባንክ አካውንት እንልክልዎትና ከዚያስ
በምንልክሎት አካውንት 20 ሺህ ብር ያስገባሉ። በእውነት በይስ እየቀለድኩ አይደለም። ታዲያ ምን ችግር አለው? ቆርጣችሁ ላኩልኛ። ምኑን? 20 ሺህ ብሩን ነዋ። ከ20 ሚሊዮኑ ላይ ቁረጡና ቀሪውን ላኩልኝ። እንደዛ አይነት አሰራር የለም የኔ አባት። አይደል? አዎ ምንም ችግር የለውም እኮ አይስጉ። ልክ 20 ሺህ ብሩን ካስገቡልን በኋላ እሺ እንመልስልዎታለን። የበላሽ ይመለስ። አልገባኝም። እድሜ ልክሽን አይግባሽ። እየሰደቡኝ ነው? አይደለም ቅቤ እየቀባሁሽ ነው። ቅቤ ክብሮትን ይጠብቁ። ከግንድ ጋር ያጣብቅሽ። ኦኬ ካልፈለጉ ይቀራል፣ ግን እድሉ እንዳያመልጦት። ፈስሽ አምልጥሽ አቦ ተዋና ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞግ። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ አለቀውም። እንደዚህ ነው። ይሄ ነው እንዴ? አዎ ማዬ ፈራሽ እንዴ? ኧረ አልፈራም። ቆይ አንዴ ጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳኝ። ይሄ አይደል እንዴ አላቻ ጋብቻ የሚባል? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳኝ። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ ቀድብም። ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ቴኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ 7ኛ ሰማይ ልልካ? ኧረ የሰው አለ ድራሱ። ምነው ፈጣሪ እርዳኝ እንጂ ደረሰብኝ እንጂ አልደረስኩበት። ወይኔ ማማ ዝናሽ አቺ ቦሲ ምን አድርገሽ ነው? የቀድሞ ከንፈሮ ላይ ነበረ። እሺ አሁን ሌላ ሊያገባ በግንቦት ታጭቷል። እሺ አሁን መጥቶ ይቅርታ ተጠጥቻለሁ አንቺን ነው ወዲያለኝ እና አፍር ካፈገበውለታ አንጨቅ